ለሚወዳት ሲል ከስዊዘርላንድ ህንድ ድረስ በሳይክል ሄዷል። ይህ ልብ ወለድ ወይም የፈጠራ ታሪክ አይደለም፣ እውነተኛ ታሪክ ነው። ሰው ለሚወደው ሰው ምን ያህል መስዋዕትነት ሊከፍል ይችላል? ምን ያህል ርቀት ሊሄድ ይችላል? 100 ኪሎ ሜትር፣ 200 ወይስ 1000? እኔ ዛሬ የምነግራችሁ ከዚህ የተለየ። አብራችን ቆዩ። አንድ ድሃ ህንዳዊ ለሚወዳት ልጅ ሲል ምንም ገንዘብ ሳይኖረው በሳይክል ከህንድ ስዊዘርላንድ ድረስ ሄደ። ታሪኩ የሚጀምረው እንደ ኢሮፓያን አቆጣጠር በ1975 ሲሆን ይህ ህፃን ልጅ የተወለደው ከድሃ ማህበረሰብ በመሆኑና በህንድ ውስጥ ከሚገለሉ ብሔሮች መሃል ከአንዱ ስለተወለደ በትምህርት ቤትም ሆነ በሚሄድበት ቦታ ሁሉ ይገለላል። ሆኖም እናቱ አንድ ትንቢት ትነግረው ነበር። የምታገባው ሴት የዚውዲያክ ምልክቷ ታውረስ የሆነ ሙዚቃ የምትወድና የሀብታም ዘር ነች ትለው ነበር። ታዲያ ይህንን ትንቢት እየሰማ ያደገው ልጅ ፒኬ ይባላል። ፒኬም በመንገድ ላይ ስዕሎችን በመሳልና ትንሽ ሳንቲም በመቀበል ነበር የሚተዳደረው እንዲሁም ራሱን የሚያስተምረው። ታዲያ በ1975 እንደ አውሮፓያን አቆጣጠር ሻርሎት የተባለ ስዊዘርላንዳዊት የ20 ዓመት ወጣት ከለንደን የመጣች በመኪና አካባቢውን እየጎበኘች ነበረ። እንዲሁም ፒኬ ምስል ሲስል ታየዋለች። ሳላይ ትለዋለች። ፒኬ ሲስላት እጆቹ ተንቀጠቀጡ። ምክንያቱም እናቱ የነገረችው ምልክቶች በሙሉ ቻርሎት ላይ ነበረ። ሻርሎትን በፒኬ ቅንነት ተማርካ ፍቅር ያዛት። በዛውም ግንኙነት ይጀምራሉ። ከዛም መሄድ ነበረባት እሷ ወደ ሀገሯ ተመልሳ። ለዚህም ጥላው ለመሄድ ይከብዳታል። እሱም መሄድ ይፈልጋል፣ ግን ትምህርቱን መጨረስ አለበት። እንዲሁም የፕሌን ትኬት መቁረጫ እንኳን ሳንቲም አልነበረው። እሷ ልታበድረው እንደምትችል ብትነግረው እሱ ግን ትምህርቱን ጨርሶ በራሱ ሲሄድ ደስ እንደሚለው ስለነገራት መለያየታቸው ግድ ይሆናል። ለዚህም ለ3 ዓመታት በመቶዎች የሚቆጠሩ ደብዳቤዎችን ይላላኩ ነበር። በመጨረሻም ፒኬ አልቻለም። የቻርሎትን ፍቅር መታገስ ስላልቻለ ትኬት ቆርጦ ለመሄድ ሳንቲም የለውም። ሰው በ60 ሩፒን 60 ሩፒን ማለት የህንዶች ገንዘብ ነው። ሩፒን በጣም በርካሽ ገንዘብ ሳይክል ይገዛል። ሳይክል ገዝቶ የእብድ ሀሳብ ነው አይደል? ከህንድ ስዊዘርላንድ ድረስ ለመሄድ ይወስናል። በዚህም ጉዞውን ይጀምራል። ይዞ የሄደው ትንሽ ብሩሽና ቀለሞች ብቻ ነበር፣ ምክንያቱም ስዕሎችን ስለሚስል። ከዛም በጉዞ መሀል ቪዛ ማግኘት አለበት። ከሀገር ሀገር ሲሄድ የሚያሳየው ቪዛ ያስፈልገዋል። ሰው የታዋቂ ሰዎችን የባለስልጣናትን ፎቶ እያነሳ ያቺን የቪዛና የሚበላውን ምግብ የሚሸፍንለትን ገንዘብ ማግኘት ይችላል ማለት ነው። በዚህም ብዙ መንገዶችን አቋርጦ ይሄዳል። ከዛም ሁሉንም አህጉራት አልፎ የስዊዘርላንድ መግቢያ ላይ ይይዙታል። ከዛም ከየት የመጣኸው ሲሉት ከህንድ ሁኔታው እንዳለ ያስረዳቸዋል ማለት ነው። ከዛም አላመኑትም። ለእሷ ይደውሉላታል። ከዛ በቃ ሮጣ መጣች፣ ነገረቻቸው ሁሉንም ታሪክ። ዘን አመኑ። ከዛ ቤተሰቦቿ ጽናቱን ስላደነቁ ገስዋት ምን እንደተፈጠረ ፈቀዱላቸው። ግን ይሄን ወቁ፣ አትርሱ። ቤተሰቦቿ በጣም የከበርቴ ዘር ናቸው። በጣም ሀብታሞች ናቸው። አንድ ተራ በብስክሌት የመጣ ሰው ነው። ከዛም በመሀል ላይ ብዙ ችግሮች አጋጥሞታል። መራብ፣ መጠማት፣ እኔ ባጭሩ እየነገርኳቸው ስለሆነ ነው። መራብ፣ መጠማት፣ በጣም ብዙ ችግሮችን አሳልፎ ነው እዚህ የደረሰው ማለት ነው። በዚህም ጽናቱን ያደንቁ እንጂ ድህነቱን ግን ሊቀበሉ አልቻሉም ነበር። እሷም ይሄን ወደ ጎን አድርጋ አብረው መኖር ይጀምራሉ። ከዛም የስኬት ጉዞ የጀመረው እዚህ ጋር ነው። ስዕል መሳል እንደሚችል ነግሬያቸዋለሁ። በጣም ተሰጥኦ እንዳለው ማለት ነው። እናም በዛ ተሰጥኦ ስዊዘርላንድ ላይ መስራት ይጀምራል። በዚህም የተነሳ ታዋቂና ሀብታም ሰዓሊ ይሆናል ማለት ነው። እናም ፒኬ አሁን ላይ የበፊት የወጣትነት ፎቶዋቸው የፒኬና የቻርሎት ትክክለኛ ፎቶዋቸው ይህን ይመስላል። አሁን ላይ ያሉት ደግሞ ይህን ይመስላል። ቢቢሲ ላይም በሰጡት ቃለ መጠይቅ መሰረት ፒኬ ምን ይላል? በዛ መንገድ ላይ እኔ ሳሎን ሳይክሏን እየገፋ የመጣሁት የእሷ ፍቅር ነው ሲል ይሰማል። እና ምን ታስባላችሁ? እንደዚህ አይነት የፍቅር ታሪክ አሁንም አለ ብላችሁ ታስባላችሁ?
ፊልም ላይ ብቻ ነው አይደለም የምናውቀው፣ ግን ይሄ እውነተኛ ታሪክ ነው። ቻርሎት ኤምፒኬ ላቭ ስቶሪ ብላችሁ ሰርች ብታደረጉ ብዙ ቪዲዮዎችን የቢቢሲ ዘገባዎችን ታገኛላችሁ። እዚህ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። ሌላ እውነተኛ ታሪኮችን ማግኘት ከፈለጋችሁ ቻናሌን ሰብስክራይብ፣ ቪዲዮውን ላይክ እንዲሁም ቀጣይ እንዲሰራላችሁ የምትፈልጉትን ታሪክ ታች ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። ይሄ የመጀመሪያ ቪዲዮ ነው እንደዚህ ስሰራ ኮንቴንት ቀይሬ የመጀመሪያ ቪዲዮዬ ነው። ሰው ሰብስክራይብ ማድረግ እንዳይረሳ። እወዳችኋለሁ። ቻው